ወሊሶ ነው ያለሁት። ይሄ ወሊሶ በጣም አሪፍ ከሆነ ቦታዎች መካከል ደግሞ ወሊሶ ስትመጡ ነጋሽ ሎጅ ይባላል። ይሄ ያለሁበት ቦታ በጣም አሪፍ ቦታ ነው። ከከተማው ትንሽ ከፍታ ላይ ያለ ቦታ ነው። ከወሊሶ ጀምሬ ጉዞ የሚሆነው ወደ ጅማ ነው። ስለዚህ የቡና ቱሪዝም ጉዞ ነው እያደረኩ ያለሁት። ስለዚህ አሁን ሰዓቱ ደግሞ የቡና ወቅት ነውና እሱን መሰረት በማድረግ የጅማ አካባቢ እንደዚሁም ደግሞ ሰቃ ፏፏቴን ብዙ ቦታዎችን አሳያችኋለሁ። ለማንኛውም ነጋሽ ሎጅ መታችሁ ወሊሶ ስትመጡ እዚህ ኑ። ፍሎ አለ፣ ብዙ መዝናኛ ቦታዎች ስላሉ አሪፍ ጊዜ ታሳልፉበታላችሁ። ውብ ሀገር ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሪፍ ነገሮችን እናሳያችኋለን። ኢትዮጵያን እናስተዋውቃችኋለን። ውብ ሀገር ኮስተር። አንተ በኮስተር ስንት ዓመት ሄዳል? እስቲ በኮስተር ከሄድ 30 ዓመቴ ነው። ወደ 41 እየተጠቀመ ነው። ለኮስተር ያለ አመለካከት ወይል ኮስተር ብዙ ጉዞ ሄድኩበት ባለውለታ አስኪው ስለ ኮስተር እስቲ አስገባው ንጉሴ ና ንጉሴ ወይ እንዴት ነው ኮስተር? ስለ ኮስተር ያለ ነገር ንገር። ኮስተር ስለሚባል ምን ያህል ዓመት ሄዳል? ኮስተር ያለ ነገር አሳፈራችሁ አይበቃችሁ? ኮስተር ነው የሚባለው ሲኦ ያለ ኮስተር የዘገዩትን ታያችሁ ጉዟችን በጣም ያምር ነበር ዘይታይ። ኦኬ it was very excellent trip we had ይደገም ብለናል። ኮፊ ቱር ልናደርግ ነው። ይሄ ደግሞ በኮፊ በጣም የታደለ አካባቢ ነውና ምንድነው የምትጠብቁት? ኮፊውንም ጎብኝተናል፣ ቡናውንም ጠጥተናል። ስለዚህ ጥሩ ጊዜ እንዲኖረን እንፈልጋለን። ይደገም ቱሪዝም። ዶሎሎ ሆቴል ይባላል። ዶሎሎ ሆቴል ጅማ ውስጥ ከሚገኙ 5 ስታር ሆቴሎች መካከል አንዱ ነው። እጅግ በጣም አሪፍ ሆቴል ነው። እዚህ ሆቴል አረፍን። አሁን የቡና ጉብኝት ለማድረግ ልወጣ ነው። ወደ ጉብኝታችን ነው የምንሄደው። ወደ መኪናዬ ልሂድ። የቡና ቱር ነው የማደርገው። ስለዚህ ወደ መኪናችን እንሄዳለን። እዚህ ቲሙ በጣም ብዙ ነው፣ ብዙ ሰው ነው። ይሄ በኦሮሚያ ቱሪዝም ኮሚሽንና በቱሪዝም ሚኒስቴር አማካኝነት የሚዘጋጅ ነው። ይሄ ቱር የሳይክል ጉዞም አለ፣ እሱንም እንመለከታለን። ቬሪ ናይስ። ያው እንደምትመለከቱት እንዴት ነው መኪና የምታምረው? በስመ አብ በጣም ያምራል መኪና። አይ ቆይ እንትኑ መኪናዋ በጣም አምራኝ ነው። ሃይ እንዴት ናችሁ? ማነው? ጉዞ አሪፍ ነው። ተመቻችሁ? አዎ አልኳችሁ። መኪናችሁ ሞርኒንግ እንዴት ናችሁ? የውብ ሀገር ተመልካቾቼ ሁሉ ሰላም። ዛሬ ጅማ ነው ያለሁት። ጅማ የመጣሁበት ምክንያት ደግሞ የቡና ጉብኝት ለማድረግ ነው። ወቅቱ ቡና የሚደርስበት ወቅት ነው እና በዚህ ሰዓት ደግሞ ጅማና በዚህ በደቡብ ምዕራብ ብትመጡ ከቡና ጋር ተያያዥነት ያላቸው ከእርሻ ቦታ ጀምራችሁ በቤት ውስጥ እስከ ማፍላት እስከ መጠጣት ድረስ የተለያዩ አክቲቪቲዎችን ልታከናውኑበት የምትችሉበት ወቅት ነው። አሁን ወደ ቀርጫኝ
ካሺ እርሻ ነው እየሄድን ያለነው። የቡና ጉዞ ጉብኝታችን ከዛ ይጀምራል። ከዚያ በኋላ ወደ ምርጧ ከተማ ጥንታዊቷ ከተማ አጋሮ ሄዳለሁ። አጋሮን ደግሞ በደንብ አሳያችኋለሁ። አጋሮ ላይ ደግሞ ምን አለ መሰላችሁ የዚህ የጉዞ አካል የሆነ የብስክሌት የቡና ጉዞ አለ። እሱንም አሳያችኋለሁ። ስለዚህ አሪፍ ጊዜ እናሳልፋለን። በዚህ በጅማ ዞንና አካባቢው ላይ ጥሩ ጊዜ ይኖርናል። ከዚያ በኋላም ሌሎች ቦታዎች ላይ እየሄድን ከቡና ጋር ተያያዥነት ያላቸውን ጉዳዮች እያወራኋችሁ ቆያለሁ። ደስ አይልም እንደዚህ ስትቀራረጥ ካሜራ? እንዴት ነሽ? አማን አለ። ወደ ጅማ እና ወደ ካፒያቴ ግሩፕ ጅማ ከተማ የሚገኘው ሶስተኛው የኤክስፖርት ሴንተራችን በሰላም መጣችሁ ለማለት ፈልጋለሁ። ብሬክ እናደርገዋለን። ያለውን ፍሌቨር ወይም ያለውን ሽታ አሮማውን እንወስዳለን ማለት ነው። እዚህ ጋር ነው እናስገባለን። የአንዱ ወደ አንዱ እንዳል እናለቀልቀዋለን። ስኪም የሚባል አለ። ይሄ ከላይ ያለውን አረፋ እናነሳዋለን። ከዛም በኋላ ለ15 ደቂቃ ለ15 ደቂቃ ይቆያል እንዲቀዘቅዝ ፓላቴብል ቴምፕሬቸር እንዲሆን ለቀማሹ እንዳያቃጥለው አንድ 15 ደቂቃ እናቆየውና ቀጥታ ወደ ቅምሻ እንሄዳለን ማለት ነው። ቅምሻ ካረግን በኋላ ይሄን ከ60 ነው ሬት የምናደርገው። ሮ ደግሞ ጥሬ እንሰራለን። እዚህ ጋር ጥሬ የሚሰራ አለ። ይሄ ብላክ ፈንገስ ምናምን ይባሉ አለ። እነሱን ከ40 ሬት እናደርጋለን። አጠቃላይ ከመቶ ከሰጠን በኋላ ግሬድ ይወጣል። ቅድም የተፈጨው ቡና ወደዚህኛው እንዳያልፍ ማለት ነው። አሪፍ ነው። ቆንጆ ነው። ዛሬ ጅማ ቅርጫሽ ላይ ተገኝተናል። ካፕ እያደረግን ነው። ኮፊን ሮስቱም አሪፍ ነው። አዘጋጀቱም በጣም ቆንጆ ነው እና አላይክ ስበ በሁለቱም ሳይድ መባተን አለ። ስባለ ትበላ ከዛ ትነክራለህ። ሌላው ከአንዱ አንዱ ቀምሻ ለማወቅ ነው። ሌላ እኔ ግን አርጓል በደንብ አይቻልም። ደረጃውን እንውጣ።
አንደኛ ደረጃ ቡና ነው። ይሄ ደግሞ ወደ ፈረንጅ አራዳ ነው እየሄድን ያለ ነው። በስመ አብ ከተማው እንዴት ነው የሚያምረው! ጅማ ኢዝ ቬሪ ናይስ። ጅማ በጣም አምሯል። ከዚህ በፊት እዚህ አወይቱ እዛ ድልድዩ ጋር ምናምን ሰርቼዋለሁ እና አሁን አንዴ እዴ የጅማ ወዳጄን አገኘሁ። ቴዲዬ ስማ እየቀረጽኩ ምን ኮሜንት በምስደቀቅበት ተደብም አታውም እንገናኛለን። ያለከው ኮሜንት ስማ ደውላለሁ፣ በኋላ ደውላለሁ። ሰላም ብታችሁ ቴዲ ወዳጃችን የደቂቱ ሆቴል ባለቤት በቱሪዝም የምትገናኛለን። ዋና የሆቴል ፌዴሬሽን ሰላም ናችሁ? ቴዲ በኋላ ደግሞ እኛ ቤት እንደ ጠዋቱ ኮርሰኛ ነን። እዴ አባጊድ ይባላል። ድሮ አባጊዱ ከሳቸው ቀጥሎ ሁለተኛ ኃይለ ሥላሴ ናቸው። ሁለተኛቸው የሆነ ነገራቸው ይመሳሰላል። ምን ያህል ዛሬ ይወዳደራሉ? አሜሪካ ግቢ ጫፎታ አይተሃል? ድሮ ወደ ጂጂ ያለ የሱዳን ሙዚቃ ቤት አሰል ልጅት እንዳሰራሩ ግን ያፓ ነበር አውቀው ከብርሃን ሆቴል ጀምሮ ያስተኩስ ዳሱ ብዙ ብቻ ይቻላል። ሰላም ነው። ዛሬ ያስጀምራሉ? ያስጀምራሉ። ምን ያህል አመት ሳይክል ተወዳድረ? ለ10 አመት ተወዳድሬ ነበር ጅማ ላይ። ከዛ ገቲሶ የሚባል አንድ ጎበዝ ልጅ ነበር። እሱ ሁል ጊዜ ያሸንፋል። ተናደድኩና አጋሮ ጠዋት 11 ሰዓት ወጥቼ 3 ሰዓት ተኩል ምናምን ጅማ ገባና ተለማምጄ ማለት ነው እሱን አሸነፍኩት። ጅማ ነው ያለሽው ዛሬ? ጅማ ነው ያለሁት። እሺ እንኳን ደህና መጣችሁ። ዛሬ ብስክሌት እናያለን እና ጅማንም ለማስተዋወቅ ነው የመጣ ነው። እዚህ የኢትዮጵያ ቱር ኦፕሬተር አሶሲዬሽንን ወክለን የመጣ ነው። እንግዲህ አብረን ጥሩ ጊዜ እንደሚኖረን በኮፊ ቱሪዝም ነው በነገራችን ላይ የመጣ ነው እና ደስ በሚል ሁኔታ የጎበኘን ነው ጅማን ማለት። ጅማ እንዴት አያል? ጅማ በጣም እንግዲህ ተቀይራለች። እዚህ አካባቢ ጀበናው አረ ጀበና የነበረበት ቦታ አሁን በስኒ ተተክቷል እና በጣም ደስ ይላል። ጅማ ተቀይራለች። ኮሪደር ልማቷም ደስ የሚል ሆኗል ማለት ነው። እኛ ደስ ብሎናል እዚህ በመገኘታችን። በጣም አመሰግናለሁ። ዛሬ በነገራችን ላይ እዚህ ጅማ ብዙ ቱር ኦፕሬተሮች አሉ፣ ቱር ጋይዶች አሉ አብሮኝና ከተማዋን ለማስተዋወቅ እጅግ በጣም አሪፍ አጋጣሚ ነው። ቡናን መሰረት አድርገን መጣን እንጂ የጅማን ከተማ ምን ሌቭል ላይ እንዳለች ምን ደረጃ ላይ እንዳለች እየተመለከትን ነው። ከተማዋን በደንብ እናስተዋውቃለን። እኔ በራሴ በጣም ደስ ብሎኛል። ጅማን በጣም ነው መወዳት። አሼ ፈረንጅ አራዳ ስማ፣ ይሄ አራት አንበሳ ይባላል። አራት አንበሳ ይባላል። ይሄ ስማ አራት አንበሳ ይባላል ነበረ። አንበሶችም ነበሩ እዚህ ጋር ነበሩ። አራት አንበሳ። ይሄ ደግሞ ከፊት ለፊት ፈረንጅ አራዳ በጣም አምሯል። አሪፍ አርኪቴክቸር ነው። ዛሬ ደግሞ ስማ፣ ባለፈው አብያታ ነበርና አብያታ ሻላ ነበር። ዛሬ ደግሞ ጅማ 6 ከ7 ወር በፊት መጥቼ ነው።
በጣም የተቀየረችው ነገር አይታል በእርግጠኝነት ሲሰራ ነበር ተሸፍኖ ነበረ። አሁን ኤቭሪቲንግ አልቋል። ይሄ ፈረንጅ አራዳ፣ በዚህ ጋር ደዲቶ ሆቴል አለ። በጣም ወርቼ እናት አንድ ሳይክል ቢሰጠኝ አንዱ በዚህ keenyas ni argama keessummoonni keenya inni dhufan kallattii dhumaan sagantaan ni eegala hangasatti hordoftoonni qaama ho'ifataa nu eegu jechuudha. አሪፍ ነህ፣ ጎበዝ ነህ፣ ጎበዝ ነህ። Akkasumas Dr. Jamal Abbaafataa pirezidaantii yuunivarsiiticha guddaa magaalaa Jimmaa walakkaa keenyatti argamaniitu jiru. Sagantaan keenyagaa kallattiidhumaan as biyya argama bunaa biyya Abbaa Jifaarraa ni taasifama. Daawwannaa bunaa Obbo Naggaa Wadaajoo itti aanaa komishinerii turizimii Oromiyaa Dr. Mitikkii Bitoolin የጅማ ከተማ ከንቲባ ቪዚት ኦሮሚያን አርማ እየተረከቡ ከበጀሙ ከንቲባዳፍ ወልዱሚ ብስክሌታ ከና ከነ ጅራ መጋላን ጅማ አማንቦዴ ኦፍ ደንዴሴ ቆብዲ ከና ንግጊት ከረ ወጋዳን ወጋዱፉ መጋላት ንግጊሴ ነው አመቹ ወጋላማ ምቱ ቆጴሴ ወጋ ሰደፋ ሲአቺን ቦዳ ከበጀሙ ከንቲባን አማና ፍታት ንጅራኒ ጅራቶኒ መጋላ ጅማ ብስክሌት ወሰኒ አከስማስሞ ኦቦቴ ድሮስ ደበላ አባ ጊዲንፋ ዋን ከና አማና ከና ፍታት አመና ጅራቶኒ መጋላ ጅማ ስካንችልቱ ቀምና ijoolleen kun turtii isaanii kana keessa asii kaasanii dorgommichaammaa aggaaruu geessanii aggaaruudhaan booda immoo deebi'anii magaalaa kana keessa biskileetaan daawwatanii buna beeksisanii magaalaa beeksisanii magaalaa bareedduu miidhagduu kana erga beeksisan booda achiin sarara bunaatti deemsanii tuffanii gara Beddellee Mattuu hanga Goreetti deemu jechuudha. ኢትዮጵያን ምድረ ቀደምት ከሚያሰኛት አንዱ ቡና ነው። ምክንያቱም ቡና ኢትዮጵያ ውስጥ እንደተገኘ ምንም ጥርጥር የለውም። ላንድ ኦፍ ኦሪጂንስ ወይ ደግሞ ምድረ ቀደምት የሚለውን ብራንድ የኢትዮጵያ ቱሪዝም ሚኒስቴር ሲከተለው አንዱ ከሚያስቀምጣቸው ነገሮች ውስጥ ቡና የኢትዮጵያ ሀብት፣ የኢትዮጵያ መገኛ መሆኑ ነው። ቡናን በጠጣነው ልክ በሸጥነው ልክ ግን አላስተዋወቅንም። ስለዚህ ቡናን የማስተዋወቅ ቡናን በዓለም ላይ የማስተዋወቅ ስራችንን ምን ጀምሮ ከምድረ ቀደምት ሀገሮች ውስጥ ከኢትዮጵያ ውስጥ መሆን አለበት ብለን እናምናለን። በዛ መሰረት የኦሮሚያ ቱሪዝም ኮሚሽን 5ኛውን ኤዲሽን ሲያዘጋጅ እኛም እንደ አንድ ተባባሪ አካል እንደ አንድ ግዴታ እንዳለበት ሚኒስቴር መስሪያ ቤት አብረን ያዘጋጀነው ውድድሩ መልካም እንዲሆን ለተወዳዳሪዎች መልካም እድልን እመኛለሁ። እዛ ውስጥ ግን ጉዞ ብቻ ሳይሆን በጉዞ ውስጥ የኢትዮጵያ ቱሪዝም በተለይ የምዕራቡ የደቡብ ምዕራቡ ያለውን ሀብት በካሜራዎቻችሁ ታሪክ የምታወሩ በስቶሪዎቻችሁ እንድትቀርጹ ለዓለም ሕዝብ እንድታስተዋውቁ በዚህ አጋጣሚ መንገድ ለመግለጽ ወዳለሁ። ቃት የለም አረንጓዴ ነገር እየቃኛችሁ ትሄዳላችሁ። ቡናችን ደግሞ አልፎ አልፎ ዳር ላይ ይታያል። ይህን እያያችሁ ትሄዳላችሁ። መልካም ለተወዳዳሪዎች እንግዶቻችን ወደዚህ መምጣት ተወዳዳሪዎችን ሳይክል እንዲጀምሩ ያደርጋሉ። keessummoonni keenya gara kana dhuftanii waldammii kana eegalchiftu Dooktar Turizimii akkasumas immoo hojii gaggeessaan
walakkaatti argamu kallattii dhumaan sagantaan keenya eegaluuf መልካም ዕድል ለወዳዳሮቻችን ልጆቻችን ከልብ እናመሰግናለን። ጋር ኬስሙን